ጀሞ ላይ G+2 ፕላስ ቴራስ ያለው ቤት በተመጣጣኝ ዋጋ እየፈለጋችሁ ከሆነ ይህ ቪዲዮ ለእናንተ ነው። ኑ ላሳያችሁ። ግራውንድ ላይ አንድ ሳሎን ከክሎዝ ኪችን ጋር እና አንደኛው ፎቅ ላይ ደግሞ አንድ ሳሎን ከኦፕን ኪችን ጋር ይዟል። ወደ ላይ ሁለተኛ ላይ ስንወጣ ደግሞ ማስተር ቤድሩሙን ጨምሮ የየራሳቸው መታጠቢያ ቤት ያላቸው 3 መኝታ ቤቶችን ይዟል። ከሁለተኛው ወደ ላይ ስንወጣ ደግሞ እንግዳ ማስተናገድ የሚችልና አየር ብትፈልጉ ነፋሻማ አየር የምታገኙበት ሰፊ ቴራስ አለ። እዛው ቴራስ ላይ አንድ የጋራ መጸዳጃ ቤትና አንድ ክሎዝ ኪችንም ይኖረዋል። በተጨማሪም ለተለያየ ነገር ማድረግ የምትችሉት 2 ክፍሎች ይኖሩታል። ከዚህ በተጨማሪ ለልጆች መጫወቻ የሚሆንና መኪኖትንም ታቆሙበት ሰፊ ግቢ አለው። ስለዚህ ቤት የበለጠ መረጃና ዋጋው ስንት እንደሆነ ማወቅ ከፈለጋችሁ እታች ባለው ስልክ ደውሉልን።